መቅድመ ህሱ መንግስቶ ጽድቆ መፍትሄው መትን የሚያስወግደው በበረከት በፊቱ መመላለስ ነው። ለበረከት በበረከት በፊቱ መመላለስ። የሚቀና ሰው የራሱን ጸጋ የሚያይበት አይን የለውም። በሌላው ጸጋ መቅናት ጭንቀትን ያመጣል በማሰብ ከእንስሳት እንለያለን፣ በመጨነቅ ደግሞ ራሳችንን እንጎዳለን። ስለዚህ ከመጨነቅ ዓለም ወጥቶ በተሰጠንና በአቅማችን መኖር ነው። አያችሁ። ስለዚህ በደሞዝሽ ውስጥ የእግዚአብሔር የበረከት እጆች ይኑሩ። በምርትህ ውስጥ የእግዚአብሔር የበረከት እጆች ይኑሩ። በስራህ ውስጥ የእግዚአብሔር የበረከት እጆች ይኑሩ። ለእግዚአብሔር አስራት በማውጣት ለነዳያን በመስጠት የወደቁ በማንሳት ሌሎች ጋር ተካፍሎ በመብላት በጎ በማሰብ ምን ከስራችን ከደሞዛችን ከምርታችን ከንግዳችን ጋራ አብሮ በጎ መስራት አብሮ በጎ መስራት እስካለ ድረስ እግዚአብሔር የበረከት እጆቹን ዘርግቶ የጭንቀታችን ጨለማ ከኛ ያርቅልናል። በእውነት የበረከት ብርሃኑን በህይወታችን ውስጥ ያበራልናል። ያ ስለሆነ ምን እናደርጋለን ማለት ነው? በመጠን እንኖራለን። በመጠን ይሄ ነው ታዲያ ከመጠን በላይ መኖር ስናስብና ካለን በላይ መኖር ስናስብ ጥቂት እያለን ብዙ መኖር ስናስብ ጥቂት እየሰራን ብዙ መኖር ስናስብ ያኔ በጣም እንጨነቃለን። በተጨነቅን ሰዓት ደግሞ ትዳራችን ይናጋል። ትዳር ይናጋል። ለምን? ባል ሚስትን ባልን ማጽናናት አይችልም። በልተው በፍቅር ስቀው ተደስተው ማደር ሲችሉ እዩት እንግዲህ ተጨንቀው ተጠበው እንግዲህ እያለቀሱ እያነቡ ደረት እየደቁ እያማረሩ እንዲያድሩ ይሆናል ማለት ነው። ሰላማቸውን አጥተው እንዲተጨንቀው እንዲያድሩ ያደርጋልና በመጠን መኖር ነው። ይህን ለእግዚአብሔር ታዲያ ምን አለ? መቅድመ ህሱ መንግስቶ ጽድቆ መፍትሄው አስቀድማችሁ መንግስቱን ጽድቁን ፈልጉ ይለናል። መንግስቱን ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ይህ ማለት ነው? እናት ለልጇ ጠዋት ተነስታ ቁርሱን ታስባለች። ልጁም ተነስቶ በጠዋት እናቱን ቁርስ ስጭኝ ይላል። ስጭኝ ባይልም ግን እናቱ መስጠቷ አይቀርም ነበር ቁርሱን። አያችሁ፣ እናቱ ቁርስ የመስጠት የእናትነት ግዴታ አለባት። ልጁም ስጭኝ ብሎ የመጠየቅ የልጅነት ግዴታ አለበት። ይህ ማለት ነው ልጁ ስጭኝ ብሎ የመጠየቅ ግዴታው አባታችን ሆይ በሰማያት የዕለት እንጀራ ስጠን ዛሬ ብላችሁ ጸልዩ ማለት ነው። በቃ የልጅነት ግዴታችን ነው። እሱ ደግሞ ባንጸልይም ብንጸልይም መስጠቱ አይቀርም። ለምን? የአባትነት ግዴታው ስለሆነ። ይህ ተፈጥሯዊ መግቦት ነው የእግዚአብሔር። እንኳን እኛን የማያምኑትን እንኳን እኛ የምናምነውን አምነን የምንጸልየውን እምነት በእርሱ የተመሰረተውን ይቅርና የማያምኑ አሕዛብ ሁሉ ጠግበው ያድሩ የለ እንዴ? ዓለምን ገዝተው ነድተው ያድሩ የለ እንዴ? በዓለም ላይ ያለው ምንም እኮ ነው ኢምንት ነው። እንዳውም ለኛ ተለይቶ ሲነገረን ምን አለ? ሰው ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለ። ይህ መንግስቱን ጽድቁን ፈልጉ ማለት ይሄ ነው። ዓለምን ቢገዛ ቢነዳ መንግስቱና ጽድቁን ካልወረሰ ከንቱ ነው አለ። ከንቱ ነው እና እሱ እግዚአብሔር እኛ ባንጸልይም ወዘእንበለ ንስአሎ ይሁ ፍትወተነ እኮ ይላል። ኪዳን ላይ ሰነድ ደግሞ ሳንለምነው የምንሻውን አውቆ ይሰጠናል ይላል። ይሰጠናል አለ። ወንጌል ላይ ስትጸልዩም እንዲህ ብላችሁ ጸልዩ ብሎ የዕለት እንጀራችንን ስጠን ዛሬ ብለን እንድንጸልይ ነገረን። ወንጌል ላይ ኪዳን ላይ ደግሞ ምን አለ? ሳንለምነው የምንሻውን አውቆ ይሰጠናል አለ። እውነት ነው። እዚህ ላይ ልጆች ናችሁን የአባት ነኝና እናንተ እንደ ልጅነታችሁ ለምኑኝ ጠይቁኝ አለ። እዛ ላይ ኪዳን ላይ ደግሞ አባት ነኝና ባትለምኑኝም እንኳን ረስቶት አይቀርም ማለት። ስለዚህ ህፃን ልጅ እኮ እናት መቼ ህፃኗን ልጅ ያቀፈቻት ያዘለቻት ህፃኗን ልጅ እኮ መቼ ሰዓት እንደሚርባት ስትሰራ ምን አይነት ድምፅ እንደምታሰማ ምን ማድረግ እንዳለባት እናት አስቀድማታ። አባት ለልጁ መቼና እንዴት ጫማ መግዛት እንዳለበት ያውቃል። እንዴት ልጁን ማልበስ እንዳለበት ያውቃል። ግን ልጅም ደግሞ ግዛልኝ ብሎ ደግሞ ሊጠይቅ ይችላል የልጅነት እና ታዲያ ይሄ ባለበት የእግዚአብሔርና የሰው ተዋህዶ ውስጥ እያለን አብዝቶ እግዚአብሔርን ያህል ይዞ አብዝቶ መጨነቅ ምንድነው? አብርሃምን የሆነ ጊዜ አብርሃም ተጨነቀ ይለዋል። በተጨነቀ ሰዓት እግዚአብሔር ምን አለው? አብርሃም አለው አትፍራ አለው። እኔ ካንተ ጋር ነኝ አለና እኔ ኤልሻዳይ ነኝ አለ። እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ኤልሻዳይ ነኝ። አትፍራ፣ ወደ ቀኝም ወደ ግራም አትበል፣ በፊቴ ተመላለስ ይለዋል። በፊቴ ተመላለስ አብርሃምን ማለት የአብርሃምን ጭንቀት፣ ሐዘን፣ ፍርሃት እኔ ኤልሻዳይ ነኝ፣ ሁሉን ቻይ ነኝ አለ።
ሁሉን ቻይ ነኝ፣ አትፍራ። በዙሪያው ያሉ አሕዛብን ፈርቶ እኮ ነው ብቻዬን ነኝ ብሎ እግዚአብሔርን የሚያምን አንድ እሱ ብቻ ነበረ። ስለዚህ አትፍራ፣ ይዞ እኔ ከአንተ ጋር ነኝ አለው። ስለዚህ እኔ የሌለኋቸው እኔን ከማያምኑ ብዙ አሕዛብ የተነሳ አትፍራ፣ እኔ አንዱ ሁሉን ቻዩ ከአንተ ጋር ነኝና አለ። ሺህ እልፍ አሕዛብ ተሰልፎ ቢመጣ አንዱ እግዚአብሔር ከእርሱ ጋር ስለሆነ እና አቤሜሌክን ሲያንቀጠቅጥናልና በፊቴ ተመላለስ ነው ያለው። ስለዚህ ጭንቀትን የሚያስወግደው በበረከት በፊቱ መመላለስ ነው። ለበረከት በበረከት በፊቱ መመላለስ በእግዚአብሔር ፊት በጣም ይጠይቃል። እና ሌላኛው ሁለተኛው የጭንቀት መንስኤው ምንድነው ካልን አልጠግብ ባይነትና ስግብግብነት ነው። እነዚህ ጭንቀትን ወደ ህይወታችን ውስጥ ዘልቀው እንዲገቡ በር ይከፍታሉና ከነዚህ ራሳችን መጠበቅ ነው። ሶስተኛው ደግሞ ጭንቀትን የሚያመጣው ምንድነው ካላችሁ ቅንዓት ነው። ቀናተኛ ሰው ሰላም የለው፣ ሁሌ ሲጨነቅ ነው የሚኖር። በቃ ህይወቱን በሙሉ በጭንቀት ነው የሚያስቀምጠው፣ በጭንቀት ነው የሚኖረው። አያቻል በጭንቀት ይኖራል፣ ሁሌ በጭንቀት ይኖራል። ሚቀና ሰው ጭንቀታም ነው። ሚቀና በእህቱ ሚቀና፣ በወንድሙ ሚቀና፣ በጓደኛው የሥራ ማግኘት ሚቀና፣ በጓደኛው ደሞዝ ሚቀና፣ በጓደኛው ውበት ሚቀና፣ በጓደኛዋ ማማር ምትቀና፣ በጓደኛዋ ማግባት ምትቀና፣ በጓደኛዋ መውለድ ምትቀና፣ በጓደኛዋ መበልጸግ ምትቀና፣ በጓደኛዋ ደስታ ምትቀና፣ በጓደኛዋ ትርፍ ምትቀና፣ እቺ ሰላም የሌላት ጭንቀታም ሰው ናት። የሚያስጨንቃት እኮ የእርሷ ስራ አለማግኘት፣ የእሷ አለመውለድ፣ የእሷ አለማግባት፣ የእርሷ አለመደሰትና የእርሷ የሆነ ነገር ላይ አለመድረስ አይደለም። የጓደኛዋ ከበረከት ወደ በረከት መጓጓዝና መራመዷ ያስጨንቃል። ስለዚህ የሚቀና ሰው በጭንቀት ጥልቅ ውስጥ ይኖራል። ቅንዓት ማለት በልብ ውስጥ ያለ ነቀዝ ነው። ቅንዓት ነቀዝ ነው። የውስጥ ሰላማችን የሚበላ ነቀዝ ማለት ነው። ነቀዝ ከባቄላው ከእህሉ ከራሱ ይነሳና ራሱ ባቄላውን የሚጨርስ ነው። ቅንዓትም ከውስጣችን ከራሳችን ይገኝና ሰላም የሚያሳጣ ነው። ምን ጭንቀትን አምጥቶ ሰላም ያሳጣናል። ስለዚህ የሚቀኑ ሰዎች ሁል ጊዜ ጭንቀታም ነው። ለምሳሌ ወንጌል ላይ ስናይ አይሁድ፣ ሊቃነ ካህናት፣ ፈሪሳውያን፣ ጸሐፍት እየተባሉ የሚጠሩት በክርስቶስ ላይ አብዝተው ይቀኑ ነበር ይላል። የሚቀኑት ደግሞ ለምንድን ነው? ህዝቡ ሁሉ ስለተከተለው። ኩሉ ዓለም ተለወደው፣ ዓለም በመላው ከኋላው ተከተለው አሉና ቀኑበት። ስለ ቀኑም በድንጋሌ ወግሩ ሲፎክሩ፣ በድንጋሌ ወግሩ ሲገለገሉ፣ በድንጋሌ ወግሩ እንዲህ ሲታገሉ ኖሩ። በዕለተ ዓርብ ግን መስቀል ላይ አውጥተው ሰቀሉ። መስቀል ስላልበቃቸው የሚቀና ሰው ደግሞ ጭካኔው ሰቅሎም ስላልበቃቸው ምን አደረጉት? ገደሉት፣ ጎኑን ወጉት፣ ከመስቀል አውርደው ወደ መቃብር ወረደ። ከዛም በኋላ ከመቃብር እንዳይነሳ ሰራዊት ራሱ ቀጥረው ያስጠብቁ ነበር። ለምን? ቅንዓት ነው። በኋላም አይሁድ እነዚህ ቢጸ ሐሳውያን የሚባሉ በሐዋርያት ላይ አብዝተው ይቀኑ ስለነበረ ከዋሉበት አያሳድሯቸውም፣ ካደሩበት አያውሏቸውም ነበር። እነሱንም ጴጥሮስን ዘቅዝቀው፣ ዮሐንስን አስረው፣ ሌሎችንም እግራቸውን መንጨት ላይ አድርገው አንጠልጥለው፣ በሰይፍ መትተው፣ በረሃብ አስረው ወይን ቤት አድርገው እንዲህ እያደረጉ በተለያየ መንገድ እንዲህ እያደረጉ ገደሏቸው። ለምን? ቀንተው ማለት ነው። ቅንዓት አያችሁ፣ ቅንዓት ማለት አደገኛ መስመር ነው። አደገኛ መስመር አያችሁ አይደለ? አደገኛ የሚቀና ሰውን የሚመስል የተጎዳ ሰው የለም። የሚያሳዝን ሰው የለም። በቃ የሚቀና ሰው በጣም የተጎዳ ሰው በፍጹም ቤቱ ቢሞላ በራሱ የሱ ከቤቱ ውስጥ ያለው ሀብቱ አይታየው። የሚቀና ሰው የራሱን ጸጋ የሚያይበት አይን የለውም። የሚቀና ሰው የራሱን ሀብት፣ የራሱን ንብረት፣ የራሱን ኃይል፣ የራሱን ዕውቀት፣ የራሱን ጥበብ የሚረዳበት የሚያስተውልበት ልቦና የለውም። ሁል ጊዜ የሚያየው ከሱ ከፍታ ይልቅ የጓደኛውን፣ ከእርሱ ልልና ይልቅ የወንዱም። እርሱ እኮ ከጓደኛው ሊበልጥ ይችላል። ከእርሱ ብዙ ነገር ይልቅ የጓደኛው ትንሽ ነገር ታስቀናዋለች። የሚገርም ነው። ከእርሱ ብዙ ሀብት ይልቅ የጓደኛው ትንሽ ደሞዝ ታስጨንቀዋለች። እንቅልፍ ታሳጣዋለች። በቃ ሊበልጠኝ ነው፣ ሊያልፈኝ ነው፣ ከኔ ጋር እኩል ሊጠራ ነው ብሎ በማሰብ በጓደኛው ታዲያ ከዚህ የተነሳ ሌሊትም እንቅልፍ የለውም። ምን ባረገው ይሻላል? እንዴት አድርጌ ላጥፋው ይላል። ለዛ እኮ ነው አሁን የሚቀኑ ሰዎች ምን ይሆናሉ ማለት ነው? በረከት አጥተው ነው የሚኖር። በረከት የላቸውም። በቃ ቤተክርስቲያን ላይ በአገልግሎት የሚቀና ሰው ቤተክርስቲያን ላይ በአገልግሎት ሄዶ መርጌታው በመርጌታው፣ ካህኑ በካህኑ፣ ዲያቆኑ በዲያቆኑ፣ መነኩሴው በመነኩሴው፣ ሴቶች በሴቶች ውበት፣ ሴቶች በሴቶች ጸጉር ስሬት፣ ሴቶች በሴቶች አለባበስ፣ ሴቶች በሴቶች መልክ ውበት፣ ጥርስ ጭምር ከንፈር ጭምር ሳይቀር ምትቀናለች በጓደኛዋ ማለት።
ይቀናሉ። በጓደኛዋ ባል ትቀናለች። ቁመናው ሲያምር፣ አለባበሱ ሲያምር ብላ ትቀናለች። ቅናት ታዲያ ይሄ ሰላም አሳጥቷት ይኖራል። በቃ ከዚህኛው ከቅናታቸው የተነሳ ታዲያ ምን ያደርጋሉ? ጭንቀት ህይወታቸውን ስለሚያቃጥለውና ሰላም ስለሚነሳቸው ምን ያደርጋሉ? መድኃኒት አብልተው ያሳብዳሉ። መድኃኒት አብልተው ይሰልባሉ። መድኃኒት ሰጥተው ይገላሉ። መድኃኒት ሰጥተው ያፈናቅላሉ። ይህ እንግዲህ በወንድማቸው ላይ ወደ ነፍሰ ገዳይነት ያድጋሉ። የቀኑ ሰዎች ለጭንቀት ይዳረጋሉ። ከዛም ነፍሰ ገዳይ እንዲሆኑና ነፍሰ ገዳይ እንዲሆኑ ሰይጣን ለብዙ ነገር አሳልፎ ይሰጣቸዋል። ያ ነው። ስለዚህ በአቤል የቀናው ማን? ቃኤል ወንድሙ አቤልን እስከ መግደል እንደደረሰ በወንድማቸው በሚስታቸው በባላቸው የሚቀሉ ሰዎችም ወደ መግደል ደረጃ ጭምር ይደርሳሉ። እና ሌላኛው በሌላው ሀብት ላይ መቅናት፣ የሌላውን ሀብት ቀንቶ መመኘት፣ በሌላው ጸጋ መቅናት ጭንቀትን ያመጣል ማለት ነው። ጭንቀት መምጫ መንስኤው ሌላኛው ነው። አራተኛው ግን ጭንቀት ከምን ይነሳል ይመጣል ካልን ከጸሎት ህይወት በመራቅ ነው ጭንቀት ይመጣል። ሌላኛው ከጸሎት ህይወት የራቁ ሰዎች ሁልጊዜም ምን ይላሉ? ለጭንቀት ይዳረጋሉ። ከጸሎት ህይወት መራቅ ነው። የጸሎት ህይወት ማለት መዶሻ ነው። መጥፎ ምግባራትን መከላከያ፣ በጎ ምግባራትን በውስጣችን ማሳደጊያ ትልቁ መሳሪያችን ኦርቶዶክሳውያን ምንድነው ካላችሁ የጸሎት ህይወት። ከጸሎት ይጠብቃል። ጸሎት አጥር ነው። የእሳት አጥራችን ነው። ጸሎት ማለት አደገኛ አጥር በሉት። በቃ ማንም የማይደፍረው ጸሎት የሚባለው ቅንዓት ወደኛ ውስጥ እንዳይገባ፣ ጭንቀት ወደኛ ውስጥ እንዳይገባ፣ ሰላም ማጣት ወደኛ ውስጥ እንዳይገባ፣ ምቀኝነት ወደኛ ህይወት ውስጥ እንዳይገባ፣ ትዕቢት ወደኛ ህይወት ውስጥ እንዳይገባ፣ ከንቱ ውዳሴ ወደኛ ህይወት ውስጥ እንዳይገባ ጸሎት አጥራችን ነው። በቃ ትልቁ መታመኛ አጥራችን ጸሎት ነው። ጸሎት ማለት ምን ማለት ነው? ራስን ለእግዚአብሔር አሳልፎ መስጠት ነው። ጸሎት ማለት በእግዚአብሔር መታመን ነው። ጸሎት ማለት በእግዚአብሔር መደገፍ ነው። ጸሎት ማለት በራስህ አለማመን ነው። ጸሎት ማለት ራስህን መናቅ መተው ነው። ጸሎት ማለት በራስህ አለመመካት ነው። ጸሎት የሚባለው እሱ ነው። በራስ የሚመካ ጸልያለሁ ቢል እንኳን ውሸቱ ነው። ትምክህቱ ጸሎቱን ያጠፋበታል። ትዕቢተኛ እጸልያለሁ ብሎ 150 ዳዊቱን ቢደግም ራሱ ውሸቱ ነው። ለምን? የጸሎተኛ ትዕቢተኛ ለማ የትዕቢተኛ ጸሎተኛም ስለሌለ። የሚቀና ሰው እጸልያለሁ ቢል ራሱ ውሸቱ ነው። ለምን? የሚጸልይ ቅንዓተኛ የቀናተኛ ጸሎተኛ ስለሌለ። ጸሎት ቀናተኛ አታረግም። ጸሎት እኮ በወንድም ላይ እንድትቀና አታረግም። ስለዚህ ሌላኛ ጭንቀት የሚያመጣው ምንድነው ካልን ከጸሎት ህይወት ስንርቅ እንጨነቃለን። አዎ እንጨነቃለን። ለምሳሌ እስኪ ዝም ብለ በያላችሁበት ይሄን የምትሰሙ ሁሉ አፍንጫችሁን አየር ከመሳብ አንድ ጊዜ ያዝ አድርጋችሁ ይዩት እስኪ ምን ይመጣ? ምን ይሰማችኋል? አያችሁ ነፍሳችሁ ልውጣ ልቆይ ትላለች። ምን ሆና ትጨነቃለች። ለምን? አየር ስለተቋረጠ ነው። የዚህ ምድራዊ አየር እዚህ ዓለም ላይ የምንስበው አየር አፍንጫችን ያዝ አድርገን ስንይዘው ውስጥ ደማዊት ነፍሳችን ምግብናዋ ስለሚቋረጥ ትጨነቃለች። ሕያዊት ነፍስ ልውጣ ትላለች። ለምን? አየር ስለቆመ ነው። ጸሎት ያቆመች ነፍስም ምንድነው? መተንፈስ ያቆመች መተንፈሻዋ የተያዘች ናት ማለት ነው። ከዚህ የተነሳ ትጨነቃለች። ታዲያ ምን ትሆናለች? ለጭንቀት ትዳረጋለች። ስለዚህ ሌላኛው ጸሎት ነው ማለት ነው። አያችሁ ጸሎት ነው። ለምሳሌ አንድ ታሪክ እንገራችሁ። እስራኤላውያን ከግብጽ በረሃ ወጥተው በረሃው ላይ ሲደርሱ ወደፊታቸው ሩጠው እንዳይመልጡ ባህረ ኤርትራ ፊታቸው ላይ አለ። ወደኋላ እንዳይመለሱ ፈርዖን ሰራዊቱን ሁሉ በሰራዊት ታጅቦ በሰረገላ እየተከተለ ነው ሊይዛቸው። በዚህ ሰዓት ፈርዖንን አዩና ከፊታቸው ባህረ ኤርትራ አዩና ተጨነቁ ይላል። ጨነቃቸው። በቃ ከጭንቀታቸው ብዛት የተነሳ ሙሴን በድንጋይ በዱላ በምን ቀጥቅጠን ብንገለው ይሻላል አሉ ይላል። በዚህ ሰዓት ወደ ሙሴ ጮሁና በግብጽ ሙተን መቀበሪያ እንዳናጣ ነው ምድረ በዳ ላይ አምጥተህ ያስጨረስከን፣ ከኋላ ፈርዖን ከፊት ኤርትራ እንዴት ነው ምን ሆነው ብለው በተጨነቁ ሰዓት ይለናል። ሙሴ እጆቹን ወደ ላይ ዘረጋና አይኖቹንም ወደ ጸባኦት አቀናና ልቡን በተመስጦ አድርጎ ወደ እግዚአብሔር ጌታ ሆይ ብሎ ለጠላቶቻችን መዘበቻ አታድርገን፣ የህዝቡን ጩኸት ስማ፣ እኔንም ደግሞ ህዝቡን መርተህ ከግብጽ አውጣ ከነዓን አስገባ ካልከኝ በኋላ ምን ነው አባቴ ብሎ ወደ እግዚአብሔር በጸለየ ሰዓት ይላል ሙሴን ውረድ የኤርትራንን ባህር በዱላህ ንካው አለው። በዚህ ሰዓት በያዛት ዱላ የኤርትራን ባህር በነካ ጊዜ ባህሩ ተከፈለ፣ እስራኤል ተሻገሩ፣ ፈርዖንና ሰራዊቱ በባህሩ ተቀበሩ። ይሄን ያደረገው ማን ነው? የሙሴ ዱላ ሳይሆን ጸሎቱ ነው ማለት ነው።
ጸሎቱ ነው። ጸልዮ ነው በዱላው የከፈለው። ሳይጸልይ በዱላው ብቻ አይከፍልም ነበር። ዱላውንማ ፊትም ይዞት ነበር እኮ። ጸለየ፣ እግዚአብሔር ጋር ተነጋገረ። በህዝቡ ዘንድ የነበረውን ጭንቀት በሙሉ አስወገደ። ጭንቀት የሆናቸው ፈርዖን ነበር። ቀጥሎ ኤርትራ ነበር። ኤርትራን ከፍለው ተሻገሩ። ፈርዖንን በኤርትራ ምን አደረጉ? ቀበሩ። በምን? በጸሎት። ጸሎት ማለት ባህር ይከፍላል። አያችሁ አይደል? ያዛን ሁሉ በሺዎች የሚቆጠር ምን ህዝብ ጭንቀት በአንድ ጸሎት ውስጥ እጁን ዘርግቶ አይኑን አቅንቶ ልቡን በተመስጦ አድርጎ ከእግዚአብሔር ጋር በመገናኘት ጭንቀቱን አስወገደ። እናስ ከኤርትራ ባህር ይከብዳል? የኔና የናንተ ጭንቀት ከኤርትራ ባህር የሚከብድ ነው። አያችሁ አይደል? የኛ ችግር ታዲያ ምንድነው ችግራችን? አለመጸለያችን ነው። አለመጸለይ ለጭንቀት ይዳርጋል። ለምን? በራሴ ዕውቀት ህይወቴን እመራለሁ ሚል ትዕቢት አለብና በራሴ ዕውቀት ብለን ስንል የኛ ዕውቀት ደካማ ነንና መሃል ላይ እንታደርጋለን፣ ለችግር ትዳርገናለች፣ እንጨነቃለን። በሀብቴ በራሴ ሀብቴ በቂ ነው እንላለን። ከዛ በኋላ ያለ እግዚአብሔር እንጓዝና መሃል ላይ ያለ ጸሎት ከዛ ሀብታችንም ደግሞ ያልቃል። ሀብታችን እኮ የሚያልቅ ነው። በቃ የሰው ሀብት የሰው ገንዘብ የሰው የሚያልቅ አላቂ ነው ያለ እግዚአብሔር ከሆነ። ከዛ ወዲያውን ደግሞ ለጭንቀት እንዳረጋለን። በቃ ስልጣን ስለያዝን አሁን ነጠላን ለብስም ትምህርተ መስቀል መስቀላችን ብቅ አድርገን አናስርም፣ ጸሎት አንጸልይም፣ ጽዋ ማህበራት ላይ አንሳተፍም፣ ማህበራት ላይ ተሳትፈን ደግሞ አናገለግልም፣ ከእግዚአብሔር ጋር ያለ ግንኙነታችን በሙሉ አናስቀድስም፣ ትምህርት ማንማርም፣ አንመጣም፣ አንበረከክም። በቃ ስልጣን ስላለን እኛ አሁን ሁሉ አለን። እሺ፣ ከዛ ስልጣናችን ስንወርድ ለጭንቀት ተዳርገን ከዛ አይታችሁታል። ለጭንቀት ምን ዳርግ መስመሩ ከጸሎት ህይወት መራቅ ለዚህ ይዳርጋል። በቃ ጸሎት ህይወት ማለት አቅም የለኝም፣ ጉልበት የለኝም፣ ዕውቀት የለኝም፣ ጥበቤ ጊዜያዊ ነው፣ ሀብቴ ጊዜያዊ ነው፣ ገንዘቤ ጊዜያዊ ነው፣ ስልጣኔ ጊዜያዊ ነው። እግዚአብሔር ሆይ ስልጣኔ ማንተነ፣ ሀብቴ ማንተነ፣ ንብረቴ ማንተነ፣ ዘመን ማይለውጥ ጊዜ የማይሽር ማንም የድል የማይነሳ ትላንት የነበር ዛሬም ያለ ለዘላለም የምትኖር እውነተኛ መሰረት ያንተነህ ብለን ሁለንተና ህይወታችን ለእግዚአብሔር መስጠት ጸሎት ይባላል። ስለዚህ በጸሎት ታዲያ ከዚህ አይነት የጸሎት ህይወታቸው የቆመ ሰዎች ለጭንቀት የተጋበዙና የተዳረጉ ይሆናሉና ሌላኛው አራተኛው ለጭንቀት ምን ዳረገው ለምን ካልን ከጸሎት ህይወት ስንርቅና እግዚአብሔርን ከማመን ዓለም ስንወጣ ያኔ ምን እንላለን? ለጭንቀት እንዳረጋለን። ይሄ ይስተአምኖ በእግዚአብሔር እምተአምኖ በእጓለ እመሕያው፣ ይሄ ይተሰፎ በእግዚአብሔር እምተሰፎ በእጓለ እመሕያው የሚለው ቅዱስ ዳዊት ለዛ ምን አለ? በሰው ከመታመን በእግዚአብሔር መታመን ይሻላል፣ በአለቆችም ከመታመን በእግዚአብሔር መታመን ይበልጣል ብሎ አስቀመጠ። በቃ በማንም ልንታመነው በማን ነው? በእግዚአብሔር ነው። በቃ በእግዚአብሔር ነው። አያችሁ አይደል? ስለዚህ ነፍሴ ወይ አታውኪኝ በእግዚአብሔር እመኝ ያለው ለዛ ነው ቅዱስ ዳዊት። በእግዚአብሔር እመኝ ስናምን እንጸልያለን። እምነታችን ሲደክም ደግሞ ምን እንላለን ማለት ነው? ጸሎት ይቋረጣል። ከዛ ጭንቀት ይመጣል። ያ ስለሆነ በእግዚአብሔር መታመን አለብን። በእግዚአብሔር የታመኑ ባህር ከፍለዋል። በእግዚአብሔር ታምነው የጸለዩ ሰማይ ለጉመዋል። በእግዚአብሔር ታምነው የጸለዩ ፀሐይ ጨረቃ ቆመዋል። በእግዚአብሔር ታምነው የጸለዩ እሳት አጥፍተዋል። በእግዚአብሔር ታምነው የጸለዩ አናብስት ለጉመዋል። በእግዚአብሔር ታምነው የጸለዩ ባዶ ምኖችን ማሰሮዎችን ዘይት ሞልተዋል። ባዶ የዱቄት ዕቃዎችን ዱቄት ሞልተዋል። ታምነው በመጸለይ ጎደሏቸው በሙሉ ሞልተዋል። ልጅ የሌላቸው ልጅ አግኝተዋል። የታመሙ ድነዋል። የወደቁ ተነስተዋል። የተሰደዱ ተመልሰዋል። ለምን? በእግዚአብሔር ታምነው ስለጸለዩ። ካልሆነ ግን ምን እንሆናለን አለ? ተሰደን በስደት ጭንቀት፣ ተርበን በረሃብ ጭንቀት፣ ልጃትን በመካንነት ጭንቀት፣ ታመን በህመም ጭንቀት፣ በቃ በዚህ በብቸኝነት ጭንቀት፣ በሙሉ ስራ በማጣት ጭንቀት፣ ገንዘብ በማጣት ጭንቀት እንዲየው ነው። ለምን? ከእግዚአብሔር ጋር ያለን የጸሎት ትስስራችን እንደ ኢምንት እንደ ከንቱ እንደ ጊዜ እንደ ማጥፋት እንደ ኪሳራ ስለምንቆጥረው ለጭንቀት ምን ዳረግነን እና ከዚህ ሁሉ ስንፍና ወጥተን ምን ማለት አለብን? ጸሎት ጠቃሚ መሆኑን ማያውቅ መረዳት እጅግ በጣም ይገባናል ማለት ነውና ታዲያ የዚህ ሁሉ መፍትሄው ምንድነው ካልን ነው እዛው እንኳን እግረ መንገድ እያስቀመጥኩ ይያለው የመጀመሪያ መፍትሄ ምንድነው ሊሆን የሚችለው ካልን ዋናው መፍትሄያችን የሚሆነው የመጀመሪያው ንስሐ መግባት ነው። በቃ ዋናው ጉዳይ ንስሐ መታረቅ አለብን። ማን ጋር? እግዚአብሔር ጋር እንታረቅ። እግዚአብሔር ጋር ስንታረቅ ምን ተነፍሰው አየር መልካም ደስታ ይሆናል። ራሱ ምን ሞቀው ፀሐይ መልካም ይሆናል። ምናየው ብርሃን መልካም ይሆናል። ምድረ ቅጣት ምድር ደስታ ትሰጠናለች። ምናየው ጠፈር ደስታ ይሰጠናል። የሚወጡ ጨረቃ ከዋክብት በሙሉ ደስታ ይሆኑናል። አያችሁ፣ ምን ጠጣው እርካታ ነው። ምን በላው ምግብ
ጥጋብ ነው። ምን ለብሰው ልብስ ራሱ ሁሉ ደስታ ሞገስ ይሆነናል። ለምን ንስሐ ገብተን ታርቀናላ። የሻርናቸውን ህጎች በጸጸት እግዚአብሔር ማረን ብለን ተስማምተናል። ውል እንደገና እንፈጽማለን። ንስሐ ማለት ህግ አፍርሰን እንደገና ከእግዚአብሔር ውል መፈጸም ነው። እንደገና መማማል ነው። እንደገና መታረቅ ነው። እንደገና የልጅነት ልብሳችን ያሳደፍነውን አጥቦ እንደገና ነጽቶ መቅረቢያ መስመር ነውና ንስሐ መግባት የመጀመሪያው ነው። ንስሐ ያልገባች ነፍስ ሁሌ በጭንቀት ውስጥ ትቀጥላለች እና ንስሐ መግባት አለብን። ውድ ኦርቶዶክሳውያን ንስሐ እንግባ። ንስሐ ማለት የእግዚአብሔር ልጅ እንሆናለን። አንድ ሁለተኛ ንስሐ የገባ ሰው ከመላእክት ህብረት ይቀላቀላል። ሁለት ሶስተኛ ከቅዱሳን ህብረት አንድ ይሆናል። አራተኛ ለመንግስተ ሰማያት ዝግጁ በር ላይ ሆኖ እያንኳኳ ነው ያለ ማለት ነው። ተነሳሂ ሰው ወደ መንግስተ ሰማያት ለመግባት ምን ሚል ነው? በሩን የሚያንኳኩ ጎድጉዱ ወይ ትራው ለከሙ አንኳኩ ይከፈትላቸዋል። በንስሐ በቃ ወደ መንግስቱ ለመግባት የተዘጋጀንን ማለት በንስሐ ማለት ነውና ንስሐ መግባት አለባችሁ። ብዙ ሰው ንስሐ ሲባል ይጨንቀዋል። ንስሐ ሲባል ይከፋዋል። ታዲያ ምን አለን? የጸሎት፣ የጾም፣ የስግደት፣ የምጽዋት፣ የበረከት፣ የትምህርት፣ የማስተማር፣ የመማር የመጨረሻ ትርጉሙ እኮ ንስሐ ገብቶ እግዚአብሔር ጋር ታርቆ ወደ መንግስት ለመግባት ነው። ታዲያ ንስሐ ካልገባን የመመጽወት ትርጉሙ ምንድነው? ቤተክርስቲያን የመስራት ትርጉም ምንድነው? ሄዶ የመሳለም ትርጉም ምንድነው? የመስበክ የመሰበክ ትርጉም ምን አለው? ሌላ እኮ ትርጉም የለው። ለንስሐ እንድንበቃ እኮ ነው። አያችሁ እንከሰ ግበሩ ፍሬ ዘይደልወክሙ ለንስሐ እያለ መጥምቁ ዮሐንስ ያስተማረው እኮ ነው። እንግዲህስ እኮ ነው ያለው። እንግዲህስ ህግ ጠበቅነ ብላችሁ ስትኮፈሱ፣ በዓል አከበርነ ብላችሁ ስትኮፈሱ፣ መስዋዕት አቀረብነ ብላችሁ ስትኮፈሱ ኖራችኋል። ከእንግዲህስ በኋላ ለንስሐ የሚጠቅማችሁ የሚረባችሁን ፍሬ አፍሩ እኮ ነው ያለው። አያችሁ አይደለም? ብዙ ነገር ሁሉ ሲመኩትን ለንስሐ የሚያበቃ የንስሐ ፍሬ አፍሩ፣ ለህይወት የሚያበቃ ለጽድቅ የሚያበቃ የንስሐ ፍሬ አፍሩ ብሎ ይነገራልና የመጀመሪያው ንስሐ መግባት ነው። የሚሆነን ንስሐ መግባት ይሆናል። ሁለተኛው ደግሞ ያለኝ ይበቃኛል ማለት ነው። ያለን ይበቃናል። በቃ ከስግብግብነት ስለሆነ አልጠግባይነት ያለን ይበቃናል። የምንሰራው ስራ ይበቃናል። ስለዚህ ያንን ማስባረክ ያንን ይባርክልን፣ ያለን ይቀድስልን፣ ያንን ያብዛልን ብለን ያለን ይበቃናል ብለን ባለን አመስግነን ማደር ነው። እግዚአብሔርን ማመስገን በቃ ባለን አመስግኖ ማለት በልተነው ማታ ድረስ የሚያይቆይ ማታ በልተነው እስከ ጠዋት በማይቆም ምግብ ከእግዚአብሔር ጋር መለያየት የለብንም። በመስገብገብ ለሌላ ኃጢአት መዳረግ የለብንም። እንዲያውም ለጭንቀት መዳረግ የለብንም። የተጨነቀ ሰው አይጸልይም፣ አያመሰግንም፣ አያነብም፣ ቅዳሴ አያስቀድስም። እንዲህ አይነት ነገር ስለሆነ ስለዚህ ያለኝ በቃኝ ማለት ነው። ሌላኛው ደግሞ ምንድነው? ፍቅርን ገንዘብ ማድረግ ነው። አሁን ፍቅርን ገንዘብ ማድረግ አለብን። ፍቅርን ገንዘብ ያደረገ ሰው ምን ያለ ፍቅረ ቢጽ ይባላል። ፍቅረ ቢጽ ማለት ባልንጀራ እንደራስ መውደድ ነው። ባልንጀራውን እንደራሱ የሚወድ ሰው በባልንጀራው ላይ አይቀናም። ቅንዓትን መቃወሚያ ትልቁ ዱላ ምንድነው ካላችሁ ፍቅረ ቢጽ ነው። ባልንጀራን እንደራስ መውደድ ነው። ስለዚህ ባልንጀራችን እንደራሳችን ከወደድን አንቀናበትም። በገንዘቡ አንቀናበትም፣ በውበቱ አንቀናበትም፣ በሚስቱ አንቀናበትም፣ በስልጣኑ አንቀናበትም። አይት በሱ ጸጋን ቀናም በቃ በራሳችን እንኖራለን። ለምን? ስለምንወደው የሱ ደስታ ደስታችን ይሆናል። መከራውን እንካፈላለን። ቢወድቅ እናነሳዋለን፣ አይንደሰትም። ስለምን ቀና ግን ቢወድቅ እንደሰት ነበር። አሁን ፍቅር ካለን ግን ደስታው ፍቅር አያስቀናማ፣ ፍቅር አያጣላማ፣ ፍቅር አያለያይማ። ፍቅር ማለት ምን አይልም ሌላውን እንድትገፋ ያደርግማ። ፍቅር አያስጨክንማ። ፍቅር እንደዛ ነው እና ፍቅርን ገንዘብ ማድረግ ነው። አፍቅር ቢጸከ ከመ ነፍስከ ባልንጀራህን እንደራስ መውደድ አለበት። እመቦ ዘይብል አፈቅሮ ለእግዚአብሔር ዘይጸልይ ቢጾ ሐሳዊ ውእቱ እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ ወይም የሚቀናበት ቢኖር ውሸተኛ ነው ተብሎ ውሸተኛ ነው። ያ ስለሆነ በጣም በወንድምህ ላይ እየቀና እግዚአብሔርን እወደዋለሁ ማለት ውሸት ነው። በወንድምህ ላይ እየቀና ኦርቶዶክሳዊ ሰው ነው ማለት ነው። ኦርቶዶክሳዊ ማለት ቀና አመለካከት፣ ቀና ሐሳቤ ማለት ነው። አየህ፣ ስለዚህ በኦርቶዶክሳዊነት ውስጥ መቀናናት የለም። በኦርቶዶክሳዊነት ውስጥ ቅናት የለም። በኦርቶዶክሳዊ የሰውን መመኘት የለም እና ፍቅርን መያዝ ነው። የመጨረሻው ግን የጸሎትን ዋጋ መረዳት በጣም ጥሩ ነው። የጸሎትን ዋጋ መረዳት አለብን። የጸሎትን ዋጋ መረዳት፣ ጸሎት ዋጋዋ ምንድን ነው ብለን ማሰብ እና ጸሎት ማለት ለነፍስ እስትንፋስ ነው። ስጋ ያለ አየር እንደማይኖር ነፍስም ያለ እስትንፋስ አትኖርም። ስለዚህ ጸሎት ማለት እስትንፋሳችን ነው እና መጸለይ ያለብን ወደ አምላካችን መጸለይ ያለብን፣ ወደ እግዚአብሔር መጸለይ ያለብን፣ መጮህ አለብን። በጸሎት ራሳችንን ማጽናት ማበረታት አለብን። መንፈሳዊ ኃይልና አቅማችን ምን ማድረግ ማጠንከር አለብን። አያችሁ እና ጭንቀት የሚመጣው
መንፈሳዊ አቅም መንፈሳዊ ጉልበት ከማጣት ነው። የእምነት አቅም የመንፈስ አቅም ከማጣት የሚመጣ ነው። ስለዚህ መንፈሳዊና እምነታዊ አቅማችን ከፍ የሚለው ደግሞ በጸሎት በኩል ነው። ስለዚህ ለጸሎት ትልቅ ቦታ መስጠት ይጠበቅብናል። ውድ ኦርቶዶክሳውያን ያለ ጸሎት ምን ህይወት አለን? በተለይ በዚህ ዘመን አሁን እርስ በርስ መበላላት፣ መጨካከን፣ መገዳደል በበዛበት በዚህ ዘመን አያችሁ አይደለ? ጦርነቱ ያስጨንቀናል፣ ሞቱ ያስጨንቀናል፣ መፈናቀሉ ያስጨንቀናል። ይሄ አጠቃላይ በሙሉ ይሄ ያለው ሁኔታው ሚዲያው ያስጨንቀናል። ሚዲያው ራሱ ያስጨንቀናል፣ ፖለቲካው ያስጨንቀናል፣ ፊልሙ ራሱ ያስጨንቀናል። ሚዲያው ላይ የምናየው ነገር በሙሉ ያስጨንቀን ነው። ይህን ሁሉ ታዲያ የሚያጸዳልን ጸሎት ነው እላችኋለሁ። ከእግዚአብሔር ጋር መነጋገር ነው እላችኋለሁ። አያችሁ ከእግዚአብሔር ጋር መነጋገር ነውና እግዚአብሔር እኛ ከእርሱ ጋር ከሆንን እርሱ ሁሌ ከኛ ጋር ነው። የማይለየን ወዳጅ ማለት እግዚአብሔር ነው። የማይተወን ወዳጅ ማለት እግዚአብሔር ነው። የማያልቅ ሀብት ማለት እግዚአብሔር ነው። የማያረጅ ንብረት ማለት እግዚአብሔር ነው። ያን ታዲያ በጸሎት ገንዘብ እናድርገው። እግዚአብሔርን በጸሎት የኛ እናድርገው። የእሱ እንሁን እኛ። እሱ ሁሌም የኛ ሆኗል። አማኑኤል እግዚአብሔር ከኛ ጋር ሆነ ብለን እንኳን ተናገርን። ስለዚህ በምልአት ከኛ ጋር ካለው እግዚአብሔር ጋር በጸሎት ተዋህደን በረድኤቱ ተጠብቀን በምህረትና በይቅርታው ተጽናንተን እንዲህ መኖር ይጠበቅብናል እንጂ ካልሆነ ግን በተለይ ይሄ ዘመን ምናየው የሚያስጨንቅ ነው፣ ምንሰማው የሚያስጨንቅ ነው። አሁን ከሰው ጋር አለመገናኘት እስከ መምረጥ ድረስ የሚያደርስ ክፉ ዘመን ነው። ለምን የሚነግሩን የሚያስጨንቀን ስለሆነ እንቅልፍ የሚያሳጣ ስለሆነ ያ ነው እና ብቸኛው መፍትሄ ከእግዚአብሔር ጋር መሆን ስለሆነ ከእግዚአብሔር ጋር ሆነን በጸሎት በርትተን ራሳችን አጽናንተን ጠንክረን መኖር ይጠበቅብናል ማለት ነውና ጭንቀት ማለት ከእምነት አቅም የእምነት አቅም ማጣት፣ የመንፈስ አቅም ማጣት፣ የልብና የህሊና መዛል ከመዛል ከስንፍና ከግዴለሽነት የሚመጣ ስለሆነ ህግ ከመጣስ የሚመጣ ስለሆነ ከዚህ ሁሉ ራሳችን ታቅመን ጸሎት እያደረግን ከአምላካችን ጋር ሆነን ይህንን መቃወም ይጠበቅብናል ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ይቆየን።